የለሚኩራ ክፍለ ከተማን ስንመሰርት ዋናው ፍላጎታችንና መሻታችን እንደምታስታውሱት አገልግሎቱን ወደ ህዝብ ለማቅረብ ነው። የካና ቦሌ ክፍለ ከተማ በጣም ሰፊ ከመሆኑ የተነሳ እዛ አገልግሎትን ፍለጋ ስትመላለሱ እናንተ ላይ ደረሰውን ጉዳት አይተን እሱን ለመቀነስ ብለን የፈጠርነው ክፍለ ከተማ ነው። ነገር ግን አዲሱን ክፍለ ከተማ ከነባሮቹ ክፍለ ከተማ ፋይል አምጥተን አደራጅተን በሰው ኃይል ዝግጅት ስለምናደርግ ሌባና ደላላው እየቀደመ እየተደራጀ በፍላጎታችን ተቃራኒ በሆነ መንገድ የተወሰነ ፈትኖን እንደነበረ ሁላችንም አንዘነጋውም። ዛሬም 100% ተቀርፏል እያልኩ አይደለም። ሆኖም የመሶብ ዲጂታል አንድ ማዕከል ወደ ስራ ሲገባ እንደዚህና መሰል ችግሮች ላይ በጣም ከፍተኛ ለውጥ ያመጣል። ለለሚኩራ ደግሞ ልዩ የሆነ አስተዋጽኦ አለው። ይቻላል። ከተሰራ የማይለወጥ ነገር የለም። በለሚኩራ ላይም በርካታ ለውጦችን መቁጠር እንችላለን። ይሄ አገልግሎት ሲጨመርበት ደግሞ ያንን የተጀመረውን የልማት ስራ በየዘርፉ የመጣውን ለውጥ ያልቀዋል። እንበርታ። የኢትዮጵያ ብልጽግና ይረጋገጣል።